ትርጉሙ ምንድነው? አምላኬ አምላኬ ለምን ተውከኝ ማለት ነው። ይሄ የሚያሳየው ኢየሱስ ክርስቶስ በስጋ የተገለጠው አንድ አምላክ መሆኑን አያሳይም። ይሄ ሌላ ሁለተኛ አካል በሌላ ሰፈር አለ፣ በሌላ አካባቢ አለ። ወደዛ ነው እየጮኸ ያለው። ወደ ሌላ አምላክ ነው ኢየሱስ ክርስቶስ እየጮኸ ያለው፣ ወደ ሌላ አምላክ ነው የሚል ለሚለው አስተሳሰብ ማስደገፊያ ይሆነናል ብለው ከሚጠቅሱት ጥቅስ ይገርመኛል። ይህ ጥቅስ አብና ወልድ የተለያዩ አካላት መሆናቸውን የሚያሳይ ነው ብለው ደፍረው የሚናገሩ ሰዎች አሉ። አባት ሆይ ለምን ተውከኝ አላለም። እንደሱ አይደለም ያለ። እንደሱ ቢል ኖሮ ዛሬ አብና ወልድን የተለያየ አካል ለማድረግ ለሚፈልጉ ሰዎች ትንሽ በር ይሆናቸው ነበረ። ግን በእነሱ እይታ በዛ አስተሳሰብ አባት ሆይ ቢል ኖሮ አባት ሆይ ያለው አባት ስላልሆነ ከሆነ አምላክ ሆይ ያለውስ አምላክ ስላልሆነ ነው ወይ ብላችሁ ስጠይቁ፣ አይ አምላክማ ነው ይላል። ታዲያ አምላክ ከሆነ ለምን አምላክ ሆይ ይላል? አባት ሆይ ሲል አባት አይደለም ማለት ነው ካላችሁ፣ አምላክ ሆይ ሲልም ደግሞ አምላክ ስላልሆነ ነው ለምን አትሉ? እንግዲህ ይህንን ጥያቄ በሚጠይቁ ሰዎች አመለካከት ወልድም አምላክ ነው በራሱ አካል ሆኖ፣ አብም አምላክ ነው በራሱ አምላክ ሆኖ ካሉ አምላክን ለምንድን ነው የሚተወው? ለምን ተውከኝ ያለን አምላክ አምላክን እንዴት ይተዋል? ምን ማለት? በምን ምክንያት አምላክን በምን ምክንያት ነው የሚተወው? አምላክ የሚለየው እንዴት ነው? ስንት አምላክ አለ? የሚለይ አምላክና ይሄኛው አምላክ የሚለየው አምላክ ደግሞ ካለ ስንት ነው አምላክ? አይ አምላክ አንድ ነው ይላል። ታዲያ ይኸው እኮ ተለየው እኮ። እዚህ ጋር አምላክ አለ፣ ከአምላክ ደግሞ የሚለይ ደግሞ አምላክ ካለ ስንት አምላክ አለ? ደግሞስ አምላክን ለምንድን ነው የሚለየው? በእነሱ ትምህርት አብና ወልድ ድሮም ቢሆን የተለያዩ አካላት ናቸው። አብ የራሱ አካል አለው፣ ወልድ የራሱ አካል አለው፣ መንፈስ ቅዱስ የራሱ አካል አለው ከተባለ አብና ወልድ ከዘላለም የተለያየ አካል እስከሆነ ድረስ እንዴት ነው እንደ አዲስ መስቀል ላይ ለምን ተውከኝ የሚለው? እንዴት ነው እንደ አዲስ የሚለየው? ድሮም እኮ የተለያዩ ናቸው። አብም ሌላ አካል፣ ወልድም ሌላ አካል፣ መንፈስ ቅዱስም ሌላ አካል ይዞ ነው የሚኖሩት ከተባለ ድሮም የተለያዩ አካላት ናቸው። አሁን ለምን ተለየኝ እንዴት ይለዋል? እንደ አዲስ ድሮስ የተለያዩ አይደሉም? ምን ማለት ነው? አብና ወልድ አብ ነው አሁን በመስቀል ላይ ወልድን እየተለየው ነው የሚለውን ካመኑ መስቀል ላይ ከሆነ የተለየው እንግዳው ከመስቀል በፊት አብና ወልድ አንድ አካል ነበር ማለት ነው። ማን ነው እዚህ ጋር የሚለየው? አብ ከማን ነው? ከወልድ። የቱ ጋር ነው የተለየው? መስቀል ላይ። ስለዚህ መስቀል ላይ ከሆነ የሚለየው ከመስቀሉ በፊት አብና ወልድ በአንድ አካል ነበር ማለት ነው። ምን ማለት ነው?